ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በጁ? ጋይስ ሆነ። ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን። ታይም ማሽን ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ ጋይስ። በቃ እናንተ የምትፈልጉበት እኔ የምፈልግበት ልጅ ወይ 90 ሳንቺ ወይየት መኪና ነው አንቺ ከተማው ራሱ ሌላ እኮ ነው የሚመስለው። ፍላጎት አይቷል ግን ፍላጎት ሄዶ ያ ፍላጎት አይደል? ምን እያለቀሰ ነው? አንቺ እያለቀሰ ነው። ምን ሆነ? አባዬ ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? እኔ ልጅ ሳስችልህ እኮ ነው። እኔ ሳሳልኝ ብያለሁ ወይ አሁን እንዴት ብዬ እንትን ልበልሽ? ለምንድን ነው ያላስገረስከኝ? ውይ በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ እንጣ። ምንድን ነው የምትጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ተኛለሽ እንዴ? በእናትህ አሳዝነህም በዚህ እድሜው ተገርዞ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ላንቺ ስንወስድ እንዴት ነህ ግን? አሁን ጠፋፋለህ? አዎ ትንሽ አሁን ጠፋፍ ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበርክ? በእናትህ አሁን ይሄንንም አትችልም አይደል? ይሄ እንደዚህ ቄንጠኛ በስነ ስርዓት ተቀመጥኩ። ራሱ እንኳን ጨፍር እንጂ ሰው ተገርዞ አይደል? እንደዚህ ጋር ተወልደረ እያየናለ ይሄን አትችልም። ለአንድ ለሶስት ወር አትችልም። ተጫወቱ በቃ። እኔ ሽንቴን ሸንቼ ልምጣ መሽናት ስለምችል ሸንቼ ልምጣ። ምን አድርጌው ነው? ምንድን ነው ያደረኩት ነገር? ምንድን ነው አሁን ይሄ? ምን አድርጌው ነው? ኧረ ተው ምን አድርጌው ነው? አይዞህ በስመ አብ ተጫወት። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው አይሻልም? አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከኝ። ምን የሙሉ ስራ ነው የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? ይሄ እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበታች አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድን ነው የሚሰማው? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች ካሉብኝ በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር ስንፈት ይዞኝ ነው። ጉልበቴን ብለህ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባሽ ሄድልኝ። አረከራል እንዴ? ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆንም። ሚስቴ እንዴት እንደዚህ ታደርጊኛለሽ? የኔ ሚስት ስንት ነገር አቀደ። የኔ ሚስት ወይ ለክስ ተሳስተሃል። ሌላ ቦታ ነው ማለት። ኧረ አልተሳሳትኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የሚስቴ ቀብር እኮ ነው። ወይኔ ይሄ እኔ ሚስት ደርባብኝ ማለት ነው። ምንድን ነው የሚለው ሰውዬው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን? ዋናው ባሏ እኔ ነኝ። አንተ የተደረብክ ሆነ። ይሄ ነው እኮ። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየሁበት ሌላው መሰለኝ ኩስ። ቤት ክራይ አለ እንዴ? ቤት ክራይ አለ። ምን አይነት ቤት ነው? በየደረጃ አለ። ችግር የለም ገዳን። እኔ አንድ ክላስ ነውና አለ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ አለ። ና ግባ ና እንጂ ግባ። አለ እንዴ ና ምርጥ ቤት ነው። አየቤቱ? አዎ ምርጥ ቤት። ትገባለህ? ኧረ አልገባም። ብር ተበድሬ ልምጣ እንዴ? በዚህ ዓመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያማሃል እንዴ? ጦርነት ላይ ናቸው። አንተ ሁሌ ልቤን ቦቆቦቃል። ምን ማለት ነው? ምን እንደምፈራው? እንዴት? ይኸውልህ
ከምትዋጋ ከኢራን ጋር የምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉ ላይ እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ደስታ አለ ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። ኦኬ አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለም? ምን ትገጣው? ምን ለኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ላይ ተረዳኝ። እሺ አሁን አንተ አጸባይና ሳምር እኔ መንገዱን ያውቃለሁ። እሺ በል እሺ ሂድ መጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው። ያማችኋል አባት። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማን ቀስ ብላ አትሄድም እንዴ? ምንድነው አንተ እየወጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ ነው። አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣል። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ፍላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውናት ወይ የኔ ወጣምሻ ያከሩ ነው እየሮጡ ያሉት ያዛቸው ጭራሽ አምዳት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦትሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ሽንኩርት አምባ እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ኧረ ንቃ ማን ይበዛው? አረ እንደሙቼ እንኳን ልረፍበት በእናትህ። አንተ ግን ቀስ ብለሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? እስኪ ዞር በልለት ልጁ ይሙትበት በእናትህ። ይሄ ጠንብ ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባ ብላው እና ቀበረኛ አንተ። እሺ ወንድሜ ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሲ ሆናል። ኳስ ደግሞ ሲሻማ ማለት ነው አንተ እየሮጥክ ወደኔ ነው የምትመጣው። እንዴ እየጠብቃለሁ ገሽተህ ትመለሳለህ ማለት ነው። እሺ ኮሽ ሲሰጥ ደግሞ ምታ እስክስታ ሸላማ የጠፋማ ሜዶስ ኳስ ደግሞ ልቀቅ። ዋይፋይ ባይኖረው እንኳን በዳታም ቢሆን እንድትለቅ እፈልጋለሁ። ይኸውልህ ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ። በሚገባ አውቃለሁ። ጎበዝ። ይኸውልህ እንደ ኤርፖርት መንገድ ዘግታችሁ ተጫወቱ። ተሳስተህ ደግሞ አንድ ተጫዋች እንዳትጣለት። ይኸውልህ ጠለፍክ ማለት ጥምቀት አልፏል። አሁን ጥልፉን ማንንም አይገዛም። ለበረኛው ራሱ ንገርልኝ ሲመታባ አደራን እንዳትተፋ በለው። ተሳስተህ እንዳትተፋ። ተሳስተህ ብትተፋ እንኳን በጫማ አጥፈው በለው። አክታ ደግሞ አይቻልም። አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ። እሺ አደርጋለሁ። ካንተ ማይመቸኝም ባህሪ ታውቃለህ። ለዛ ነው ማስቀምጥ ቤንች አይሎጋ ካልተባለ አታገባም። ዛሬ ግን አዋራው ጫሰም ሲባል ቢሆን እንድታገባ እፈልጋለሁ። ይኸውልህ ኳሷን አባራት ያዛት፣ ተግባባት፣ ፍቅረኛ አድርጋት፣ ሽማግሌ ልካ አግባት። አንደኛ ሚዜ ከፈለክ እኔ ያለው ኦፍሳይድ ራሱ ግርን ሳትታጠብ እንድትገባ አልፈልግም። እሺ ኮች ያልከውን ሁሉ አደርጋለሁ። ጎበዝ። ንገራቸው ደግሞ ኳሱን በጭራሽ እንዳትበሉ፣ ተቀባበሉ። ቶሎ ተቀባበሉ። እኔ ሲመቸኝ እየገባው እተኩሳቸዋለሁ ማለት። ኮርና ካገኘን ደግሞ አንተ አንሰው ካልቻልከው ደግሞ ሌላ ሰው ያንሰውና ያናግረኝ። ኳስ ደግሞ ስታገኝ ቶሎ አውጣ። ኩፖን እኔ እሰጣለሁ። እሺ ጎበዝ። እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንደ አይበቃህም? ደግሞ ያ7 ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ ኮስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስታስረው የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም፣ ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያና ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘግባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም፣ አትገባም። ነገር ኧረ ኮች ዞር በል። ምንድነው ፖንቲን ጋዲ ቦዲ ጋኒ ሞዲ
እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ገኔ ቦዲ ጋን ባዲ ሶ ያማል እንደ ኧረ አሳልፈኝ በእናትህ ቦዴንጋ እንደ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ቦንቴንጋ እንደ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። እንደነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡ የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተፈረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረ በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሚ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ? ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ እላለሁ። መኪናው አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በገጋ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባ መኪናዋ እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ጋር ስደር መኪናዋ አልቻለችም፣ በትንትናለች። ልክ ስንኖር የቅድሞቹ ፖሊሶች አልፈቱንም፣ እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ሶስት ጥልቅ አልንባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃን እላለሁ እኔ። ታገብኛለሽ? አላገባም። አንተ ቀያሪ ጫማ የሌለ ልጅ ትዳር ምናምን ትላለህ? የምርሽ ነው? አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖር። አንተ የደከምክ እንኳን የሚይዘው እየቀረብሽ እኔ እናትን ያለውልሽ። እሺ ነበር። ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈድሽብኝ። ሊድ 45000 ልታስመልጪኝ ነው እንዴ? 45000? አዎ 45000። የአንጎ ሹፌር በመሆን ብቻ እኮ በሳምንት 45000 ብር ማግኘት ትችላለህ አንተ ራሱ። እንዴት? ይኸውልህ መጀመሪያ ወይ ከፕሌይ ስቶር ወይ ከአፕ ስቶር የአንጎ ፕሮ የሚለውን አፕሊኬሽን በማውረድ ቢሮ መሄድ ሳይጠበቅብህ በስልክ እዛው በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ነው። ከዛ በሳምንት ቦነስን ጨምሮ እስከ 45000 ብር ማግኘት ትችላለህ። ጥሪ ማይቋረጥብህም እያልኩ ነው። በቃ እኔ ልሂድ። እሺ እናንተ ተጫወቱ።